የመመረዝ ምልክቶች እንደ የእባቡ አይነት ይወሰናሉ። የመመረዝ አይነቶች በሶስት ልንከፍላቸው እንችላለን። የመጀመሪያው ደም በጣም እንዲቀጥን የሚያደርጉ የእባብ መርዞች ናቸው፣ ወይም ደግሞ እንደዛ መርዛማ እባቦች አንድ ሰው ሲነደፍ ነው። በዚህ ምክንያት የተለያዩ ሰውነት አካላት ውስጥ መድማት እንዲኖር ያደርጋል። ለምሳሌ ጭንቅላት ውስጥ ደም እንዲደማ ሊያደርግ ይችላል። ኩላሊት ውስጥ፣ ጨጓራ፣ ድድና ሌሎች የሰውነት ክፍሎች ላይ መድማት በማምጣት አደጋ እንዲመጣ ሊያደርግ ይችላል እና በዚህ ምክንያት ከፍተኛ የሆነ ነስር፣ የሽንት መቅላት፣ አንዳንድ ጊዜ ጭንቅላት ውስጥ ደም እንዲፈስ ካደረገ ግማሽ ሰውነት ፓራላይዝ ወይም ደግሞ ሽባነት እንዲመጣ ሊያደርግ ይችላል። አንዳንድ ጊዜ የቆዳ መበለዝ ሊያመጣ ይችላል። ጨጓራ ላይ መድማት ካመጣ ደግሞ ደም ማስታወክ ሊያመጣ ይችላል እና ሌላው ደግሞ እባቡ የነደፈበት ቦታ በስለታማ ነገሮች ከተነካካ በዛው በስለታማ ነገር የተነካበት ቦታ ላይ ብዙ ደም እንዲፈስ ሊያደርግ ይችላል። ሁለተኛው አንዳንድ እባቦች የሚያመርዙት መርዙ ያለበት የሰውነት ክፍል ላይ ከፍተኛ የሆነ እብጠትና ህመም ወይም ደግሞ ቁጣ እንዲኖር ያደርጋል። ለምሳሌ እጅ ላይ ቢሆን ንድፊያው በሰዓታት ውስጥ እየጨመረ የሚመጣ እብጠት እንዲኖር ያደርጋል። እብጠቱ እየጨመረ ሲመጣ የደም ዝውውሩ እንዲዛባ በማድረግ ለኢንፌክሽኖች ከማጋለጡ በተጨማሪ ደግሞ እጅና እግሮችንም የደም ዝውውራቸውን በጣም በማዛባት እስከ እጅና እግር ማስቆረጥ ሊደርስ ይችላል። ሶስተኛው እባቦቹ የሚያመርቱት መርዝ የሰውነት ነርቭ የሚያጠቁና ሙሉ ሰውነትን ፓራላይዝ ወይም ደግሞ ሽባ ሊያደርጉ የሚችሉ መርዞች ናቸው፣ ወይም ደግሞ በነዛ እባቦች መነደፍ ነው። በእነዚህ እባቦች የተነደፈ ሰው ሙሉ ሰውነቱ ከመተንፈሻ አካላቱ ጭምር ፓራላይዝ ወይም ደግሞ ሽባ ስለሚሆን ህይወቱ በጣም አደጋ ላይ ይወድቃል። ይህን አይነት መርዝ ያላቸው በተለይ እንደ ኮብራ አይነት እባቦች ናቸው። በእነዚህ አይነት እባብ የተመረዘ ሰው በአስቸኳይ የጸረ መርዝ መድኃኒት መውሰድ ይኖርበታል። የጸረ መርዝ መድኃኒት ደግሞ እስኪሰራ ድረስ ሆስፒታል ሄዶ መተንፈሻ አካሉ ለምሳሌ በጣም የተጎዳ ከሆነ በመተንፈሻ ማሽን ውስጥ መቆየት ይኖርበታል። ግን በሀገራችን በተለይ የእባብ መመረዝ አብዛኛው ጊዜ በሰሜን ምዕራብ የሀገራችን ክፍል ለምሳሌ በተለይ በጎንደር አካባቢና አንዳንድ ጊዜም በሐረርጌና በወለጋ አካባቢ ያሉ ቦታዎች ላይ ነው በብዛት የሚታዩ ማለት ነው። በተለይ በሀገራችን የተሰሩ ጥናቶች እና ያው ብዙ ጊዜ መመረዝ የሚያጠቃቸው ሰዎች ማናቸው ብለን ስናይ አብዛኞቹ ለምሳሌ እርሻ ላይ የተሰማሩ ሰዎች፣ ለምሳሌ አዲስ የእርሻ ቦታ ላይ ለማጽዳት የሚሄዱ ሰዎች፣ ሰብል ሲሰበሰብ ወይም ደግሞ አንዳንድ ጊዜ ደግሞ በክረምት ጊዜ እርሻ የሚታረስበት ጊዜ ላይ ነውና እና በተለይ በእነዚህ ቅድም የጠቀስኳቸው የሀገራችን ክፍሎች ላይ ነው ብዙ ጊዜ የእባብ መመረዝ የሚኖረውና በተቻለ መጠን ምንድነው የእባብ ንድፊያ ካለ የተነደፈው ሰው ቶሎ ወደ ጤና ተቋም መውሰድ ያስፈልጋል። የጸረ መርዝ መድኃኒት እንዲያገኙ ማድረግ ያስፈልጋል። እኔም ከዚህ በፊት የሰራሁባቸው ቦታዎች ላይ ብዙ እንደዚህ በእባብ የተመረዙ ሰዎችንም የማየት ሁኔታ ነበረኝና ብዙ በቃ በተለይ አብዛኞቹ ወጣቶች ናቸው። እንደውም አንድ ማስታውሰው ኬዝ ያው ረዘም ካለ ጊዜ በፊት እንደዚሁ ተመርዞ በጣም ደሙ ከመቅጠኑ የተነሳ ጭንቅላቱ ውስጥ ደም ደምቶ ግማሽ ሰውነቱ ፓራላይዝድ ሆኖ ህይወቱ ያለፈ ሰውም አውቃለሁና ስለዚህ የእባብ መመረዝ ካለ ቶሎ ወደ ሕክምና ተቋም መሄድ ያስፈልጋል። ሌላው ደግሞ የጸረ መርዝ መድኃኒቶችም በስፋት እንዲገኙ ማድረግ ያስፈልጋል። ብዙ ጊዜ የምናየው ነገር ምንድነው በተለይ የጸረ መርዝ መድኃኒቶች በጣም ውድ ናቸው እና ኢቭን እሱ ራሱ ከተገኙም ነውና አንዳንድ ጊዜ በጣም በከፍተኛ ደረጃ የተመረዙ ታማሚዎች ካሉ ምንድነው ኢቭን አንድ የጸረ መርዝ ወይም ደግሞ መድኃኒት ብቻ አይደለም የሚያስፈልጋቸው 4፣ 6 ሊያስፈልጋቸው ይችላልና አብዛኞቹ ደግሞ እንዳልኳችሁ አብዛኞቹ ተቀጥሮ የሚሰሩ በእርሻ ላይ የተሰማሩ ሰዎች በቃ በጣም ኢኮኖሚያቸው ጥሩ ኢኮኖሚ ሁኔታ የሌላቸው ሰዎች ብለን ልናስበው እንችላለንና ስለዚህ ቢቻል በስፋት እንዲኖር ቢኖርና እንደገና ደግሞ ዋጋው ደግሞ በተመጣጣኝ እንዲኖር ቢደረግ የተሻለ ነው ብዬ አስባለሁ።